ፊልሙ ሲጀምር አንድ አልሞ ተኳሽ ከቡድኑ ጋር ሆኖ ኢላማውን ይጠብቃል። ከሰዓታት ልዩነትም ታዳኞቹ ይመጣሉ። ታዲያ ሊተኩስባት ያላትን ሴት ሲመለከት ደርቆ ይቀራል። ይህ አልሞ ተኳሽም ቻዳግ ይባላል። ፊልሙም ወደ ኋላ ይመልሰናል። ከትንሽ ዓመታት በፊትም ቻድ በቴኳንዶ ክህሎቱ የተካነ ነበር። እየሰራ ሳለም አንደኛው ጓደኛውን በስህተት ይጎዳዋል። ይህን የተመለከተው የወንድሙ ልቻን ወንድሜ የተጎዳ እንዴ እያለ በእሪታ ያቀልጠዋል። ቻድም ደህና እንደሆነ ነግሮ ያረጋገዋል። ምንም እንኳን ስራው እንቅልፍ የሚያሳጣ ቢሆንም ለህፃኑ ሃን ግን ሁሌ ጊዜ ይሰጠው ነበር። ሃን ቤተሰቦቹን ገና ህፃን እያለ በመኪና አደጋ ያጣል። ከዛ ቀን ጀምሮ ቻድ ኃላፊነት ወስዶ እናትም አባትም ሆኖ ያሳድገዋል። በዚህ በኩል ጄሲካ የምትባል የጆ ማርክ ድርጅት ባለቤትን ያሳየናል። ይህ ድርጅት የጦር አውሮፕላኖችን ሲያመርት፣ ተቀናቃኛቸው ደግሞ ዳይናሚክ ኩባንያ ነው። ዳይናሚክ የተሻለ ሆኖ ዋጋውም ልክ እንደ ጆ ማርክ የተጋነን አልነበረም። የቀን ከቀን ስራው በተዋናዮች ቦታ ከባድ የድብድብ ትዕይንትን መስራት ስለነበር የሚያገኘው ገንዘብ ከእጅ ወደ አፍ ይሆናል። ሃንም ደውሎለት አጎቴ ዛሬ ገንዘቡን ካልከፈልን መብራቱ እንደሚቆርጡት አስጠንቅቀውናል ይላል። አማራጭ ያጣው ቻድም ጓደኛውን ገንዘብ ይጠይቀዋል። ጓደኛ ተብዬው ግን እንደ ቀልድ አይቶት ተሰናብቶት ይሄዳል። ሃን አጎቴ የቢራ ሱስ አላስቀምጥ ብሎት መጠጡን ሰብስቦ ይጥለዋል። እንደ አጋጣሚም የቻድን ማስታወሻ አግኝቶት ሲያነበው አጎቱ ልክ እንደ ብሩስሊ የቴኳንዶ አሰልጣኝ መሆን ምኞቱ ቢሆንም ካለበት የገንዘብ ችግር ግን ህልሙን ይገታዋል። ቻድም ለሃን የኮሪያ የቴኳንዶ ቡድን በሞሮኮ ጥሪ ስለተደረገላቸው ዝግጅቱ ጋር እንዲታደም ትኬቱን ቢሰጠውም ሃን ግን በአጎቱ ስላዘነ እንደማይፈልግ ይነግረዋል። በዚህ በኩል ሃሪ የምትባል የኮሪያ ዋና ሚስጥራዊ ቡድን አባል ዛሬ ወደ ነበረባት የሞሮኮ ስብሰባ አርፍዳ ትገኛለች። አምባሳደሩም ተራ ጸሐፊ መስለው በግዴለሽነት ይሰድባታል። ሃሪም ወዲያው እንደወጡላት ዋና ስራዋን ትጀምራለች። በድንገት ግን አንዱ ሰራተኛ መጥቶ ለምን ክፍሉ እንደቆለፈችው ይጠይቃታል። እሷን በብልህነት ልብስ እየቀየርኩ ነበር፣ ምን ነው መቆየት ፈለግ እንዴት ስትለው በእሷ አይን ዋጣነት እሱ አፍሮ ይሄዳል። የፈለገችውንም መረጃ ወስዳ በሊፕስቲኳ ታስገባዋለች። ጄሲካ በዚህ በኩል ጠበቃው ሃን ግን አምባሳደሩ የትኛውን የጦር ጀት አምራች ድርጅት እንደመረጡ ስትጠይቀው እሱም ፕሬዝዳንቱ አሁን ላይ የእነሱን ተቀናቃኝ የዳይናሚክ የጦር ኃይልን እንደተመቸው ይነግራታል። እሷን በመናደድ ይህ ሊሆን አይችልም፣ እንደምንም የእኛን ድርጅት እንዲመርጡ ማድረግ አለብን፣ አለበለዚያ ግን ዋጋችን አክትሟል እያለች ለምክትል አስኪያጁ ማይክል ትነግረዋለች። ከሳምንታት በኋላም ሃን ወደ ሞሮኮ ለመሄድ ልብሱን ያዘጋጃል። ሆኖም ግን አሁንም እንዳኮረፈ ነበር። ቻድም ተናዶ ምን መሆነ ነው ያስቀየምኩ ካለን መናገር ትችላለህ ሲል ሃንም ይህን ልትረዳው አትችልም አይገባህም ብሎት ይሄዳል። በዚህ በኩል በፖርቹጋል ምክትል ስራ አስኪያጁ ማይክል በቅጥረኞች እጅ ይወድቃል። ለማምለጥም እየሞከረ ለአየር መንገዱ ደውሎ በረራው ይሰረዝ፣ ወደ ሞሮኮ የሚሄደው አውሮፕላን ቦምብ ተጠምዶበታል ብሎ ሳይጨርስ ስልኩ ይጠለፋል። ሃንም ለቻድ ደውሎለት ወደ መሳፈሪያቸው እየገቡ እንደሆነ ይነግረዋል። ሌሎችም ቤተሰቦቻቸውን ይሰናበታሉ። ማይክም እንደምንም ብሎ በህዝብ ስልክ ደውሎ መልእክቱን ያደርሳል። ተቀባዩን መረጃውን ይዛ ልታስተላልፍ ስትል የእሳት ደውል ተደውሎ ትርምስና ረብሻ ይፈጠራል። ወዲያውም አንድ ሰው መጥቶ አደንዛዥ ነገር ቀብቷት ራሷን ትስታለች። ሁሉም መንገደኞች በአውሮፕላኑ ይሳፈራሉ። ሃንም በስልኩ እየቀረጸ ሳለ ከአንድ ሰው ጋር ይጋጫል። ያ ሰውም አስተውል ብሎት ይሄዳል። ማይክልም ሲከተሉት በነበሩት ሰዎች ተይዞ ያለ ምህረት ይገደላል። ሃሪም በስልክ ደውላ ማይክል ራሱ እንዳጠፋና ምንም መረጃ እንዳልተገኘ ትናገራለች። አይሮፕላኑ ላይ የነበረው ይህ አጠራጣሪ ሰውም በድብቅ ኤሌክትሪክ ክፍል ገብቶ አየሩ እንዲቋረጥ ያደርጋል። አይሮፕላኑም ከባድ ችግር ያጋጥመዋል። ሃንም ለቻድ መልእክቱን ጽፎ ሳይጨርስ ራሱን ይስታል። በመጨረሻም አንድ ለወሬ ነጋሪ እንኳን ሳያስቀር አየር ላይ ይከሰከሳል። ቻድን በጠዋት ሰላም ዋሉኝ ብሎ ቁርስን እየበላ ሳለ ዜናውን ይሰማል። የሰማውንም ማመን አቅቶት በእንባ ይሞላል። የኮሪያው ፕሬዝዳንት ያንግም ስለተፈጠረው ነገር መግለጫ ሰጥቶ ይቅርታ ይጠይቃል። ቻድም አውሮፕላኑ ከመከስከሱ በፊት ሃን የላከለትን ቪዲዮ እያየ ባስተዋለው ቁጥር አንድ አጠራጣሪ ሰውን ይመለከታል። የወደመው አውሮፕላንም የዳይናሚክ ስሪት ስለነበር ለተፈጠረው የቴክኒክ ችግርና ለሞቱት ሰዎች ይቅርታን ሲጠይቁ የሟቹ ቤተሰቦች ግን በረብሻና ጩኸት ያወቁታል። ጄሲካም እየሆነ ባለው ነገር ተደስታ ከቦታው ትወጣለች። የሟች ቤተሰቦችም ለቀብር ስነስርዓት ወደ ሞሮኮ ይላካሉ። የኮሪያ ኤምባሲዎች ሃሪና ኪምም እነሱን ለማገዝ አብረው ይላካሉ። ቻድም አየር መንገዱ መታጠቢያ ውስጥ እየታጠበ ሳለ ያኔ በስልኩ ያየውን አጠራጣሪ ሰው ያገኘዋል። አእምሮውን በጥያቄ ይሞላል። እንዴት ብቻውን ተለይቶ ተረፈ? ወዲያውም ሊይዘው ሲከተለው ሰውየው በታክሲ ይሄዳል። ቻድም እንዳያመልጠው ተከትሎት በመጨረሻ ሲገናኙ ማነህ? እንዴት እስከዛ አደጋ ተረፍክ? እያለ በጥያቄ ሲያጣድፈው ሰውየውም ሽጉጥ መተኮስ ይጀምራል። ሁለቱም በከባዱ ይደባደባሉ። ቻድ በዛ ወቅት የሰውየውን ንቅሳት ያስተውላል። ያ ሰውም ለማምለጥ ቢሞክርም ቻድ ግን አንዴ በጣሪያ ቆይቶ በመስኮት እየዘለለ ሰውየውን መኪና ጋር ይደርሳል። ያ ሰው ግን ጨካኝ ስለነበር በቀጥታ ከቱቦ ጋር አጋጭቶ አምልጦ ይሄዳል። በሌላ በኩል የሟች ቤተሰቦች ተሰብስቦ የዳይናሚክ ድርጅት ባለቤት የሆነውን ኤድዋርድን ይጠብቃሉ። ኤድዋርድ ሲመጣም ሰዎች ብሶታቸው ይጨምራል። ፓርክ የተባለውም አንዱ የቴኳንዶ አሰልጣኝ በያዘው ወንበር አናቱን ሊለው ይቃጣል። ኤድዋርድ ግን ፈጽሞ አልተንቀሳቀሰም ነበር። በመጀመሪያ ያመረትናቸው አውሮፕላኖች ይህን ክስተት ማስተናገዳቸው
ከልብ ያዝኛለሁ። እናንተ ቤተሰባችሁ እንዳጣችሁ እኔም አጥቻለሁ። ምንም እንኳን የምክሳቸው የገንዘብ ካሳ የምትወዷቸውን ባይመልሱላቸውም ትቀበሉኝ ዘንድ እጠይቃለሁ። እናም ክስ መመስረት ካለባችሁ ለጥፋት ኃላፊነት እወስዳለሁ ይላል። በዛ ሰዓት ቻድ መጥቶ አውሮፕላኑ የተከሰከሰው በቴክኒክ ችግር ሳይሆን ሆነ ብሎ በተቀነባበረ ሴራ ነው ይላል። ይህ ዜናም ሁሉንም ያስደነግጣቸዋል። ይበልጥ ለማሳመንም ሀሪ ሰውየውን አይታው ስለነበር ካስታወሰችው ትጠይቃለች። የተለያዩ ሰውየው ያለበትን ተንቀሳቃሽ ምስል እያሳያት ካስታወሰችው ይጠይቃታል። እሷ ግን እንዳላወቀችው ትናገራለች። የሲሲቲቪ ካሜራውም ሲታይ የዛ ሰው መልክ ተቀይሮ ነበር። ቻድም ይህ ሊሆን አይችልም፣ በሀሰት ቀይሮት ይሆናል ቢልም የሚያምነው ያጣል። ሀሪንም ስለተጠራጠራት ተከትሏት ወደ ቤቷ ይሄዳል። ቤቷንም ሲፈትሽ የኮሪያ ኤምባሲ ቅጥረኛ እንደሆነች ያያል። በስልኳም ተደውሎ ማንነቷን ያጣራል። ወደ ሞሮኮ አመጣጧን በአደንዛዥ ዝውውር ተሳትፎ ያለውን አምባሳደር ለመያዝ እንደሆነ ይረዳል። ከዚህም እጇ እንደሌለበት አጣርቶ ከተከሰከሰው አውሮፕላን ጀርባ ያለውን ሚስጥር ለማጣራት እገዛዋን ይጠይቃል። እሷም በወንድሙ ልጅ ሀናዝና ለመርዳት ትወስናለች። የሰጣትንም ቪዲዮ ለማጣራት ለጓደኛዋ ጎጉ ትልክላታለች። በዚህ በኩል የመንግስት ዋና አካላት ፕሬዝዳንቱን ጨምሮ ይሰበሰባሉ። አላማውም የጦር ኃይል አውሮፕላኖችን ከማን እንደሚገዙ ነበር፣ ከጆ ማርክ ወይስ ደግሞ ከዳይናሚክ። ፕሬዝዳንት ያንግም አሁን ላይ የዳይናሚክ አውሮፕላኖች ስም ስለጠፋ የግድ ከጆ ማርክ መግዛት አለብን ይላል። ነገር ግን ሶ የተባለው ኃላፊ የቴክኒክ ችግር የተለመደ ነው፣ ከጆ ማርክ ከገዛን ዋጋቸው ከፍተኛ ስለሆነ በሀገሪቷ ላይ ዕዳ ማብዛት ነው ሲል፣ በዚህ ምላሽም በዳይናሚክን በሚደግፈው ሰው እና በጆ ማርክን በሚደግፈው ኪም መካከል ታላቅ የቃላት ጦርነት ይጀመራል። ፕሬዝዳንቱም ነገሩን አብርዶ ያሰናብታቸዋል። ሀሪም ለአለቃዋ ማይክል ከሞተበት ቦታ ላይ ተገኝቼ አጣርቼ ነበር፣ ነገር ግን ማይክል ራሱን አጠፋ ብዬ አላምንም ትላለች። የሟች ቤተሰቦችም ወደ ኮሪያ ይመለሳሉ። ነገር ግን ቻድ እዛው ሞሮኮ ይቀራል። ኮምፒውተሩንም ሲከፍተው ወንድሙ ያለበት ቪዲዮ ጠፍቶ ነበር። አጠራጣሪ ነው ያለውን የሆቴሉ ተቀጣሪንም ተከትሎ ይዘዋል። ወዲያው ግን ፖሊሶች መጥተው ሁለቱንም ያስሯቸዋል። በዚህ በኩል ጎክሱክ ቪዲዮን ታስፈትሻለች። ከዚህም ያ ተጠርጣሪ ስፓኒሽኛ እንደሚያወራ ትረዳለች። ኪምም ለሀሪ ቻድ እንደታሰረ ይነግራታል። ሁለቱም አብረው ወደ ቦታው ይሄዳሉ። ቻድም ስለጠፋው ቪዲዮ እና ስለ ተጠርጣሪው ቢናገርም ሰሚ ያጣል። ያ ሰውም እንዳላጠፋው ሲክድ ቻድ ተናዶ ያንቀዋል። ፖሊሶችም ካለቀቀው እንደሚገሉት አስጠንቅቀውት ከኋላ አላቀዋቸው የሆቴሉን ሰራተኛ በነጻ ሲለቁት፣ ቻድን ግን ህግን በመጣስ ይታሰራል። ቆይታም ሀሪ በአውሮፕላኑ ክስተት የሞቱትን አስክሬን ምርመራ የሚያደርገውን ኬቪንን እየጠየቀች መረጃ ትሰበስባለች። ከዚህም አደጋው ከመፈጠሩ በፊት አንዱ አብራሪ በስፓኒሽኛ የሚስጥራዊ ኮድ ያወራል። ከዚህም ከተጠርጣሪው ጋር እንደሚገናኙ ታስባለች። አመስግናውም ስትለያይ ኬቪን በድብቅ ያያታል። እስር ቤት ላይም ኪም ጉቦ ከፍሎ ቻድን ያስለቅቀዋል። በመንገድም እየሄዱ ነዳጅ እስከሚቀዳ ውሃ እንዲያመጣለት ያዘዋል። ቻድን በሱቁ እየተዘዋወረ ሳለ አንድ የታጠቀ ማፊያ ገብቶ ቻድን ማሳደድ ይጀምራል። እሱም እንደምንም ያለውን ተጠቅሞ ፍንዳታ ይፈጥራል። ያ ማፊያም አልሞት ባይ ተጋዳይ ሆኖ ባለ ኃይሉ ማሳደድ ይጀምራል። በድንገትም ኪም ይመታል። እንደምንም አብረው ከቦታው አመልጠው ወደ ሆስፒታል ያመራሉ። ሀሪም ወደ ቤቷ ስትመለስ በታጠቀ ኃይል ጉዳት ይደርስባታል። እንደምንም ብላም ራሷን አድና ሽጉጥ ደቅናበት ማስኩን ታስወልቀዋለች። ይህ ሰውም ቻድ ጋር ታስሮ የነበረው የሆቴሉ አስተናጋጅ ነበር። በቀጥታም ወደ አለቃው ታስደውለዋለች። ይህ አለቃም የራሳቸው ሰው ኪም ነበር። ቻድም ስልኩን አንስቶት ኪም ቀዶ ጥገና ክፍል ውስጥ እንደሆነና ያለውን ነገርም አንድ በአንድ ያስረዳታል። ሀሪም እሱ አሁን ላይ ወዳጃቸው እንዳልሆነና አዳኛቸው እንደሆነ ትነግረዋለች። በፍጥነትም ወደ እሱ ሲሄድ ኪም ግን አምልጦ ነበር። ሁለቱም ተከትለውት በመጨረሻ ደርሰውበት ማን እንደላከውና አላማው ምን እንደሆነ እየጠየቁት ሳለ በአቅራቢያቸው ሌላ ልሞ ተኳሽ እነሱ ጋር ያነጣጥራል። ኪምም ምንም ሳይል መርሱጦ ይሞታል። በመጨረሻ ቃሉም አትችሏቸውም እና አትፋለሙ ይላል። በዛ ሰዓትም የተኩስ ውርጅብኝ ይደርስባቸዋል። በፍጥነትም በመኪናው ይጠለላሉ። ሀሪም የድረሱልኝ ጥሪን ታስተላልፋለች። ቻድም ሽጉጣን ወስዶ ከአንቺን ይሻላለሁ ብሎ መተኮስ ይጀምራል። ሞታቸውንም አምልጠው ይደበቃሉ። በጀርባ ሂደውም ሰውየውን ሊይዙት ሲል ይህ ሰው ግን አምልጦ ነበር። በዚህ በኩል የምርመራ ቡድን ከሀሪ ጓደኛ ከሆነችው ጎኩ መስሪያ ቤት ይሄዳሉ። ያላቸውንም ኤሌክትሮኒክስ ለፍተሻ ስለሚያስፈልግ ይወስዱታል። ጎኩም ይህ ቪዲዮ እንዳይታይ ሆነ ብላ የሚያሳፍር የራሴ የግል ሚስጥር ስላለበት መልሱልኝ ብትልም ህግ ነውና ሰሚ ታጣለች። ሀሪም ለአለቃዋ ካንደውላ የደረሰባትን የግድያ ሙከራ ትነግረዋለች። እሱም ሁሉንም ጥላ ወደ ሀገሯ ኮሪያ እንድትመለስ ትዕዛዝ ቢሰጣትም እሷ ግን ጠባቂ ያለኝ ብላ ስልኩን ትዘጋዋለች። ቻድ በመጀመሪያ ወደ ኮሪያ በመመለስ ሀሳብ ባይስማማም እንደምንም ታሳምነዋለች። ጄሲካ በዚህ በኩል ለዳይናሚክስ ሲሟገት የነበረውን አስተዳዳሪ ሲሆን ቤቷ ጋብዘው እያማለለች የእነሱን ድርጅት የሆነውን ጆ ማርክን እንዲመርጥ ታግባባዋለች። ኋላም ጄሲካ አንቱ የተባለች ታዋቂ ቅጥረ ገዳይ ስሟ ሊሊ የምትባል ቻድን እንድታስወግደው ትቀጥራታለች። እነሱም ወደ ኮሪያ ይመለሳሉ። ታዲያ እነ ሊሊ ተዘጋጅተው ይጠብቋቸዋል። እነ ቻድም እንደደረሱ
በድንገት በሃሪ መነጽር ሊገላቸው ነው ያለውን ሰው አይቶ ወዲያው ሲይዘው ይህ ቅጥረኛም ሊገሉበት ያለውን መሳሪያ ደብቆ እንደ ጤነኛ ሰው ይሆናል። ጎጉም ተቀብላቸው ምሳ ትጋብዛቸዋለች። እዛ ካፌ ላይም ጆ የተባለው ጋዜጠኛ ራሱን አስተዋውቆ ስለነበረው የአውሮፕላን ክስተት አንዳንድ ጥያቄዎችን ይጠይቀዋል። ጆም የሚያውቀውን መረጃ እያጋራው ክስተቱ ከመፈጠሩ በፊት አንዲት ሴት ደውላ እንደነበርና አደጋ እንደሚፈጠር ተናግራ ሳትጨርስ የሆነ ሰው በድብቅ ራሷን እንድትስት እንዳረጋ ያቺ ልጅም አሁን ላይ ሆስፒታል ውስጥ እንደሆነች ይነግረዋል። ይህ ነገር ምናልባት በዳይናሚክ እና በጆ ማርክ መካከል ያለ የድርጅት ፉክክር እንደሚሆንና ጆ ማርክም ሆነ ብለው የዳይናሚክን ስም በማጥፋት እንዳቀነባበሩት ይናገራል። በኋላም ስልክ ተደውሎለት አንድ የማያውቀው ሰው ስለተፈጠረው አደጋ መረጃ እንዳለውና ማጋራት እንደሚፈልግ ነግሮት ብቻውን የሆነ ሆቴል ይቀጥረዋል። አብረውም ወደ ተባለው ቦታ ይሄዳሉ እና ሃሪም በድብቅ ከኋላ ይከተላቸዋል። ጆም እኔ ሰውየውን እስካናገረው አንተ እዚህ ጠብቀኝ ከቆየሁብህ ግን ብሎ የሆቴልን ቁጥር ይሰጠዋል። እንዳለውም ደቂቃዎች ቢጠብቀውም አልመጣ ስላለው ወደ ክፍሉ ይሄዳል። እዛ ሲደርስ ግን ጆ እያቃሰተ ያገኘዋል። እስክሪብቶንም ሰጥቶት ይሞታል። ቻድም ለፖሊስ እያመለከተ ሳለ ቅጥረኛው ገዳይ እሱንም ለማጥቃት ይሞክራል። እንደምንም ራሱን ጠብቆ ሰውየውን ማሳደድ ይጀምራል። በሞተርም ሲሄድ እና ሀንን አይቷቸው እንዲከተሉት ይነግራቸዋል። ምንም እንኳ ቢጥሩም ሰውየው ግን ያመልጣል። ፖሊሶችም ሆቴሉ ላይ ሲደርሱ የነበረው መረጃ ከሞተው ጆ ጋር ጠፍቷል። ፖሊሶችም ቻድ እየቀለደ መስሏቸው ጊዜያቸውን እንዳያጠፋ ያስጠነቅቁታል። እሱም የተፈጠረውን ማመን ያቅተዋል። ጆ የሰጠውን እስክሪብቶም ይሰጣታል። በውስጡም ፍላሽ ነበረው። ከፍተውም ሲያዩት ስለ አውሮፕላኑ አብራሪ የነበረ ሙሉ መረጃ ተጽፏል። እሱም በጊዜው ከሟች ቤተሰቦች ጋር ተሰብስቦ ነበር። አብረውም ሚስትየዋ ነበረች። እሱም ተናዶ ባለቤትሽ አልሞተም፣ እያስመሰላቸው ያለውን በሞት ሰበብ ኢንሹራንስ ለማግኘት ነው ይላል። ሚስትየዋም ምን እያወራህ ነው? ባሌን አጥቻለሁ ስትል ፓርክም ተናዶ እች ምስኪን ሴት ተዋት እስቲ እንረፍበት ይለዋል። ነገር ግን ቻድ እውነቴን ነው እመኑኝ ይላል። ፓርክም ተናዶ በቴኳንዶ እውቀቱ አፍርጦ ይጥለዋል። ምስኪንም ስለነበረ ወዲያው ተጸጽቶ ወደ ሆስፒታል ሊወስደው ሲል ኤድዋርድ መጥቶ ለደህንነቱ ጥሩ የሚሆነው እኔ ጋ ቢቆይ ነው ብሎ ወዳረፈበት አፓርታማ ይወስደዋል። ሊሊ በዚህ በኩል ቻድ ካለበት አፓርታማ ከጎኑ ሆና መከታተል ትጀምራለች። በቀጣይ ቀንም ፓርክ ደውሎለት ላጠፋው ጥፋት ይቅርታ ጠይቆት እንዲገናኙ በቀጠሮ ይስማማሉ። ፓርክን በመኪና ሊወስደው ይመጣል። ሊሊም መከታተሏን ትቀጥላለች። ለቡድኗም የፓርክን መኪና ጠልፎ ማርሹ እንዲሰራ ታደርጋለች። እሱም መኪናውን መቆጣጠር አቅቶት ይገለበጣሉ። እንደ እድልም ሆኖ ሁለቱም ይተርፋሉ። ይህ ክስተትም የፓርክን ዓይን ይከፍትለታል። እውነትም የሚከታተላቸው ሰው እንዳለ ያምናል። በቀጥታም ወደ ጀሲካ ይሄዳል። እሷም ሆስፒታል ውስጥ ሆና ለካንሰር ህመምተኞች ዳጎስ ያለ ገንዘብ ትለግሳለች። ቻድም ስራዋ እንደሚያጋልጣት ሲያስፈራራት በገንዘብ ለመደለል ብትሞክርም ሳይሳካ ይቀራል። ዝግጅቱ ላይ ለነበሩት ጋዜጠኞችም ተፈጥሮ ለነበረው አደጋ ተጠያቂዎቹ የጆ ማርክ ባለቤቶች እንጂ የቴክኒክ ችግር እንዳልነበር ይናገራል። ይህም ክስተት ውዝግብን ይፈጥራል። ጀሲካንም እየተከተሉ በጥያቄ ያጣድፏታል። ቻድን እያገዙና የሰው ስም በሐሰት እያጠፉ ስለሆነ ክሱ እንዲዘጋ ይነግራታል። ለማስረዳት ብትሞክርም አይካለች ግን ከስራዋ እንደሚያባርራት ያስጠነቅቃታል። አሁንም ሃሪ የሰጠችውን የማይክልን ፎቶ ሲያይ ማይክል ራሱን ያጠፋበት እጅ የቀኝ ሲሆን እውነታው ግን ማይክል አዘውትሮ የግራ እጅ ተጠቃሚ ነበር። ከዚህም ራሱን እንዳላጠፋ ይረዳል። በቀጣይ ቀን ፕሬዝዳንት ያንግ የሟች ቤተሰቦችን በሙሉ ወደ ቤተ መንግስቱ ይጋብዛቸዋል። ሃሪም ዜናውን ሰምታ ለቻድ ትነግረዋለች። እሱም እንደ ሌሎች የሟች ቤተሰቦች ለምን እንዳልተጠራ የተገረመ በቀጥታ ሊሄድ ሲል ሊሊ ቃድራሽ መስላ በሩን ታስከፍተዋለች። ወዲያውም አይኑን ኬሚካል ረሽታ አደንዛዥ መድኃኒት ወቅታ በአምቡላንስ ተወስደዋለች። በመንገድም ሃሪ ከኋላ ትከተላለች። ቻድም ነቅቶ ድብድብ ይጀምራል። ሃሪም መኪናውን ገጭታ እንዲያመልጥ አድርጋ አብረው ይሄዳሉ። ሃሪም እነ ሚንና ሌሎች ተነጋግረው ቪዲዮ እንዳስጠፉትና ሲያወሩ የነበሩበትንም የድብቅ የድምጽ ቅጅ ሰጠው ለማረጋገጥ ወደ ቤተ መንግስቱ ሄደው ለመግባት ቢጥሩም ስም ዝርዝራቸው ስላልነበረ ጥበቃው ይከለክላቸዋል። በድብቅ ከሌሎች ቤተሰቦች ጋር ተመሳስለው ይገባል። ሆኖም ግን ጥበቃዎች አይተውት ማባረር ይጀምራሉ። እንደምንም ለማምለጥ ቢሞክርም በመጨረሻ ግን ይያዛል። ረብሻ ሲፈጠርም አንዱ ባለስልጣን አይቶት ለመናገር የፈለገውን እንዲናገር ፕሬዝዳንቱ ካለበት ክፍል ይወስደዋል። ያለውንም መረጃ እያሳያቸው ዳይሬክተር ሶ ከነ ማርክና ጆ ጋር ሲሰራ እንደነበር ያጋልጣል። ፕሬዝዳንት ያንግም ተናዶ ይህ ቪዲዮ ለምን ከሱ እንዳልደረሰና ለምን እንደጠፋ ያፋጥጠዋል። ቻድም በተጨማሪ ብሎ የአብራሪ ሚስት ሳንግም እንዴት በሐሰት የሟች ባሌን ስም ታጠፋለ ብላ ልብ ድካም እንደተነሳበት አስመስላ ትወድቃለች። ጀሲካም ነገሮች እየተበላሹ ስለሆነ አንድ አደገኛ ቅጥረኛን ቻድን እንዲያስወግደው ትከፍላለች። ይህ ቅጥረኛ ምግብ አድራሽ መስሎ ሃሪና ቡድኗ ካሉበት ክፍል ይገባል። ምግቡም የእንቅልፍ መድኃኒት ስለነበረው ሁሉም ራሱን ይስታል። ነገር ግን ሃሪ ትንሽ ነበር የቀመሰችው። ቅጥረኛውን በቀጥታ ቻድን መፈለግ ይጀምራል። ቻድ ግን ምግቡን አልቀመሰም ነበር። ወዲያውም ድምጽ ሰምቶ ሰውየው ጋር ትግል ይጀምራሉ። ሁለቱም የሞት ይደባደባሉ። በመጨረሻም ያ ቅጥረኛ አሸንፎ ሊተኩስ ሲል ከኋላ ሃሪ መጣ ትገለዋለች። የቅጥረኛውንም ስልክ ሲፈትሹት ከሃሪ አለቃ ከሆነው ሚን ተደውሎለት የቻድ ስራ እንደጨረሰው ይጠይቀዋል። ከዚህም የገዛ አለቃዋ
የዳይናሚክ ቅጥረኛ እንደሆነ ትረዳለች። ሆነ ብላም በራሷ ስልክ ደውላ ቻድ እንደተገደለ ታሳውቃለች። እንዳይታወቅም ካሜራውን ያጠፉታል። ሚንም ሳን ካለችበት ሆስፒታል ሂዶ ስትጠየቅ የምትመልሰውን ቃል ይሰጣታል። እሷም እንደተባለችው ተናግራ ነጻ ትወጣለች። ነገር ግን ሰን የተባለው የነ ሃሪ የስራ አጋር በድብቅ ስልኳ ጋር መቆጣጠሪያ ያስገባል። በቀጥታም ሳንግ ወደ አንድ ቦታ ታመራለች። እንደደረሰችም ከተደበቀው ስልኳ ወጣ ሞተ ለተባለው በኋላ ትደውላለች።